እኔ የምላችሁ ግን ስንቶቻችንን የሆነ ነገር ለማሳካት ወይም የሆነ ነገር ለማድረግ ፈልገን ነገር ግን ፍለፊታችን የሚመጡ ማንኛውንም እንቅፋቶች ወላጆቻችንን ቢሆኑ እንኳን ማለት ነው ቆርጠን አልፈን የምንሄደው ማለት ምንም በቃ በዚህ ሬድ ላይን አድርገን ያዝነው ማለት ነው። ህይወቴን ለመቀየር ስል የቆሻሻ መጣያ ቱቦ ውስጥ አድሬ አውቃለሁ ነው የሚለው የዛሬው ባለ ታሪካችን። ከ2 ዓመት በፊት ከቤተሰቦቼ ጋር በጣም ተጣላን። እነሱ በፈለጉት መንገድ ብቻ እንድኖር ነው የሚፈልጉት። እኔ የኔ ሀሳብ ምንም ተደማጭነትም ሆነ ምንም እንደ ሀሳብ አይቆጠርም ነበረ። እስቲ የምትሆነውን እናያለን ይሉኛል። ነገር ግን እስኪሆንልኝ ሁላ አይጠብቁም። በቃ ይሄ ልጅ መጨረሻውን ያሳየን ይላሉ። ብዙ ጊዜ ረገሙኝ። እናቴም አንተን ከመውለድ ደም በሆንክ ኖሮ አለችኝ። ምንም የተለየ ነገር እኮ አልጠየቅኩም። ብቻ ታላላቅ እህቶቼንና የውጭውን ማህበረሰብ ነው የተመለከትኩት። ትምህርት እንደማያዋጣ እና ወደፊት ለምፈልገው አላማዬ እንደማያዛልቀኝ ከተረዳሁ ቆየው። ቤተሰቦቼ ግን በየቱም አይነት ቋንቋ ማስረዳት አልቻልኩኝም። ዳገት ነበር የሆነብኝ። መጀመሪያ ስላወራሁላችሁ ቀን ማታ ስንመለስ ውጤቴ ወርዶና ወላጅ ተብዬ ነበር። እናቴ መሯታል። የኔ ነገር ግን አባቴ ግን ለመጨረሻ ጊዜ በጣም ብዙ ልክ እንደጻፈልኝ ነው ልጁ እያነበብኩ ያለሁት ነው ታጽዋይ በጣም ብዙ ነገር ተነገረኝ። ከዚህ በላይ አልችልም። ታናናሾችህን ምንድነው የምታስተምረው? ማይሆን ነገር እያስተማርክብኝ ነው። እነሱን ከምታጠፋብኝ አንተው ራስህ ብትጠፋልኝ ነው የምመኘው አለኝ። ያን ጊዜ በኪሴ 5 ሳንቲም ሁላ አልነበረም። ግን በቃ ዝም ብዬ ጓዜን ምናምን ሳልል ከቤት ወጣው። ከምሽቱ 1 ሰዓት ሊሆን ሩብ ጉዳይ ይመስለኛል። እኔ ምንም ነገር ቢፈጠር እንደዛን ጊዜው የሚከፋኝም ሆነ የሚያስለቅሰኝ ነገር ያለ አይመስለኝም። ብቻ ግን በቃ እግሬ ወደ መራኝ ምንም ወደ ኋላ ሳልመለስ ገሰገስኩኝ። ያው ቤታችን ሽሮ ሜዳ ነው። እየገሰገስኩኝ ሳላስበው በ6 ኪሎ አርጌ 4 ኪሎ ደርሻለሁ እና በጣም መሽቶ ስለነበር አብርሆት ገባው። እዛ ሌሊት ላይ ለማንበብ እንጂ መተኛት አይቻልም። ብቻ ግን ያን ሌሊት እንደምንም አልፌ ቀጣዩ ቀን ምን እንደሚፈጠር አላውቅም። በጣም ሲርበኝ በቃ ወደ ቤት ተመልሼና ይቅርታ ጠይቄ አርፌ በስርዓቱ ኑር አለኝ ነበር ያለኝ። ነገር ግን ኢጎዬ እና አላማዬ ወይ ፍንክች አሉ። በባዶዬ ያን ቀን ዝም ብዬ ሆዴን በእጄ ጠፍሬ ዋልኩኝ። አስባችሁታል? ሞባይል ሁላ አልያዝኩም ነበር። ቢያንስ ጓደኞቼ ጋር ምናምን እንዳልል ግን እንኳንም አላልኩም። ምክንያቱም ሊያስከፉኝና ሊያስደብሩኝ ይችላሉ። ልክ ነህ። እዚህ ጋር ልክ ብለሃል። ጓደኞች ጋር ብትደውል ኖሮ ከ1 ቀን በላይ አይችሉም። ራሱ አልያዝኩም። ቢያንስ ጓደኞቼ ጋር ምናምን እንዳልል ግን እንኳንም አላልኩም። ምክንያቱም ሊያስከፉኝና ሊያስደብሩኝ ይችላሉ። ከዛ በኋላ አንድ መርካቶ አካባቢ እሳት አሙቀው እየጨፈሩ የሚያድሩ ልጆች አሉ እና ከነሱ ጋር ተግባብቼ እያወራኋቸው ምናምን ቆየው። እውነታውን አልተናገርኩም። ጥጋበኛ ብለው ይሰድቡኛል በሚል ፍርሃት። እንዲሁ አሁን ላይ አላስታውሰውም፣ ግን የሆነ የሚያሳምን ነገር ፈጥሬ ቀባጥሬ ነበር ከነሱ ጋር የዋልኩት። ከዛ በኋላ ግን ከነሱ ጋር እነሱ የሚበሉትን እየበላው እና እነሱ የሚሰሩትን እየሰራው 2 ቀን መቆየት ሁላ አልቻልኩኝም። ፊት ነሱኝ። አንድ ነገር ጠየኳቸው። አንዱ ልጅ ከዚህ በፊት ተጠቅሞበት ስለተሰበረበት ትንሽ ነው የተጣለበት፣ በእርግጥ የጣለውን የሊስትሮ ቦክስ እንዲሰጠኝ ጠየኩት። ውሰደው አለኝ። ከዛ መወልወያ ምናምን ስፖንጆች ፈልጌ ካሟለሁ በኋላ የሰው እግር ስር እየሄድኩኝ በግድ በነፃ ልወልውልላችሁ ብዬ ማስቸገር ጀመርኩኝ። ከወለወልኩ በኋላ እንደውም ኖርማሊ ከሚከፈለው በላይ እየሰጡኝ ይሄዱ ጀመር። እናም እኔም በጨዋታ እያዋዛሁ ፈገግ ብዬ በደስታው ወለውልላቸዋለሁ። ይሞቃል። ዝናብ እኮ ነው ግን ይሞቃል። ምን ብዬ ነው ያቆምኩት? እሺ ወለውልላቸዋለሁ። ማንም ሰው ከ50 ብር በታች ሰጥቶኝ አያውቅም። ሀገራችን እኮ ከምሬ ነው የምላችሁ ከህዝቦቿ የተባረኩ ናቸው። ኦ ማይ ጋድ። እሺ የተባረኩ ናቸው። ይሄ ከልቤ ነው። እኔ በዚህ አጋጣሚ ህይወቴ ላይ ድጋሚ ተስፋ እንዲኖረው ያደረጉት እንዲሁም ደግሞ ትልቅ ተስፋን የጣሉብኝ እነዚህ ሰዎች ናቸው፣ የሀገሬ ሰዎች ናቸው። ከዛ በኋላ የቦንዳ ልብስ ለራሴ ልገዛ ሲሄድ ከማስመጫው ቦታ ጋር ተዋውቄ አብሬ ለመስራት ወሰንኩኝ። ትንሽ
ገና እኮ አዲስ አንባቢ ሆንኩኝ እንዴ። እሺ ወሰንኩኝ፣ አብሬ ለመስራት ወሰንኩኝ። ትንሽ አጠራቀምኳት ገንዘብ አለችኝ። የት ነው የምታድረው ካላችሁኝ ግን ቱቦ ውስጥ ነበር። ሜክሲኮ ወመዘክር ላይብረሪ ወደ ወመዘክር መሄጃ እና እኔ ብቻ ምናውቀው ቱቦ አለ፣ ውሃ አያልፍበትም። አንዳንዴ ግን ቆሻሻ ይጥሉበታል፣ በተለይ በመኪና የሚያልፉ ሰዎች። ከዛ በኋላ እኔም የቦንዳ ስራውን ስጀምር የተለያዩ ቦታዎችን የትም ሳይቀረኝ እየዞርኩኝ የት እንደሚሻል አጣራሁኝ እና የት ገበያ እንዳለም ለማወቅ ሞከርኩኝ እና አሪፍ የሰዎች መኖሪያ አካባቢና የልብስ መሸጫ አካባቢ ላይ በደንብ መስራት ጀመርኩኝ። ህይወቴ ግን እንደዚህ በመንከራተት ብዙ አልቆየም። ከ8 ወር አካባቢ በኋላ እንደዚህ ከሰራሁኝ በኋላ አሁን ላይ የህይወት አጋሬ የሆነችውን እጮኛዬን የወደፊት ሚስቴን ተዋወቅኩኝ። ይህም ህይወቴን ድራማቲካሊ ተለወጠ። የሀብታም ልጅ ናት። 6 ደቂቃ ሆኗል። ፓርት 2ኛ ፓርት ቀጥልላችኋለሁ። ዛሬ ተንተባትቤያለሁ። ደግሞ ቲክቶክ እንትን እያለብኝ ነው በጣም ምንድን ባሱ ሻዶባ እንደዛ ነገር ብቻ የመታብኝ ነው እና ፕሊዝ ኮፒ ሊንክ ምናምን አድርጉ። ትንሽ ጠፍቼ ስለመጣሁ መሰለኝ እንትን እያለ ያለው እና ደግሞ ታሪካችሁ ምናምን ላኩ ይነበብላችኋል። ባይ ፎሎ ምናምን ማድረግም እንዳረሱ ኮፒ ሊንክ ምናምን ይሞቃል። ባይ ፓርት 2 ተመልሰናል። የሀብታም ልጅ ናት ብዬ ነበር አቆንኩት። ትዝ ካላችሁ አባቷ የአንድ ድርጅትና የተለያዩ ቢዝነስ እንዲሁም አክሲዮኖች ባለቤት ነው። በአንድ የተቀደሰ ዕለት እሷ መኪና ገጨችኝ። መኪና በመግጨቷ የተቀደሰች ገጨችው በመገጨት ነው የተገናኘ ነው ብላችሁ ማን ያምናል? ይሄ ከፈጣሪ ስራ ውጭ ምን ሊሆን ይችላል? እኔ እግሬ ጎማው ስለመታኝ ትንሽ ተጎዳው። የያዝኳቸው ልብሶች፣ ጫማዎች እንዲሁም የተለያዩ የሚሰበሩ እቃዎች ነበሩና እነሱ ግን ከእጄ ላይ አምልጠው በምንሄድበት በነበረው ድልድይ ስር ባለው ውሃ ውስጥ ገቡብኝ። ደነገጠች። እኔ ደግሞ ምን ያህል እንደተናደድኩኝ ማሰብ አይከብድም። ከዛ በኋላ በጣም ይቅርታ እየጠየቀችኝ ነበረ። ሆስፒታል ልትወስደኝም ለመነችኝ። እኔ ግን እቃዬን ውለጂ ብዬ ወይ ፍንክች አልኩባት። የእሷ ጥፋት ነው። ፍሬን ባትስት ኖሮ ይልና ድርድት አድርጎ ግን እንኳንም ሳተች። ይሄኔ አላገኛትም ነበር። ብቻ ግን እሺ ደግመን እንገናኝ አለችኝ። እኔም እሺ ብዬ ቀጣይ ቀን ተገናኘኋት። በጣም ተበሳጭቼ ስለነበር መሆነውን አላውቅም። እሷ ያኔ የተናገርኳትን ነገር ታስታውሰዋለች። አሁንም ድረስ እናንተ ሀብታሞች ስትባሉ ድሮስ እዛ መኪና ላይ ተሰቅለሽ ኳስ የሚያካክሉ አይኖችሽን አትጠቀሚባቸው እንዳልኳት ሁሌ ታነሳዋለች። ሁሌም ትነግረኛለች። በጣም ውብ ናት። በሰዓቱ ግን የታየኝ ንዴቴ ነበር እና እሷም የምትለው ሌሎቹ እንደሚሆኑልኝ አልሆንክልኝም፣ ለዛ ይሆናል የወደድኩ ትላለች። በዛ ላይ መልክም ሆነ ቁመናዬ ለክፉ አይሰጥም ማለት ልጁ ነው። እሱም መልክም ሆነ ቁመና ለክፉ አይሰጥም እና ከእሷ ጋር ከተዋወቅኩ በኋላ ይህንን ስራ አቆምኩኝ። ይህን ስራ እንዳቆም እና ሌላ ስራ በአባቷ በኩል እንደምትሰጠኝ ቃል ገባችልኝ። እኔም በእሷ ሀሳብ ተስማማው። ከዛ በኋላ ላይ ስራዬን ታውኩት። ከእሷ ጋርም የእነሱም ስራ ቦታ ተቀጥሬ አብሬ መስራት ጀመርኩኝ። ከዛም በኋላ ይልና ሁሌ መገናኘት ጀመርን። ዶዶዶት አድርጎ በቃ ከዚህ በላይ አሰልቺ እንዳይሆንባችሁ ምን አለፋችሁ አሁን ለሷ ሽማግሌ ልኬ ሰርጉ ላይ ተፍተፍ እያልን ነው እላችኋለሁ። ህይወቴ በቅጽበት ነው የተለወጠው። አባትና እናቴ ከምታስቡት በላይ አሁንም ድረስ ይገርማቸዋል። ግን ምን ያደርጋል፣ ለእኔ አስበው ነው እንዲህ ያደረጉት። እኔ ካሰቡት በላይ ሆንኩኝ እንጂ። ሆኖም ቀረ ወላጆቼ ናቸው ይላል እና እናንተም ከዚህ የምትማሩትን ተማሩ። እናመሰግናለን። ይህንን አዳምጣችሁ ከቤት ልጣ እንዳትሉ። እንደዚህ አይነት እድሎች የሚፈጠሩት አልፎ ነው። እሱ እድለኛ ስለሆነ ነው።
ከምር አም ሲሪየስ ላይክ አሁን እሱ እድለኛ ስለሆነ መኪና ተገጭቶ እሱ እንዳለው በአንድ የተቀደሰ ቀን የሚገርም ሴት አግኝቷል። ለሀብታ ነው ለእንትና ነው ያለሽ፣ ግን አይ አም ሲሪየስ ላይክ የእሱ እድል ነው፣ በቃ ሙሉ ለሙሉ እድል ነው። እና እንደዚህ አይነት ነገር እርግጠኛ ሳትሆኑ በህይወታችሁ መጀመሪያ ኦብቪየስሊ ለፍቷል። ሲጀመር የልፋታችንን ነው የሚሰጠን ፈጣሪ እና ያው ተፈታተ ብሎ ጨረሻ ላይም ደግሞ የሚገርም ነገር አድርጎለታል ፈጣሪ። ቴንክ ዩ ፎር ሴንዲንግ ሚ ዲስ ስቶሪ እና በጣም አመሰግናለሁ ለሁላችሁ ስላዳመጣችሁ። ፓርት 2 ያላያችሁ ፓርት 1 ያላያችሁ ፓርት 2 ነው እና ገብታችሁ እዚህ ጋር እንደምታዩት አላህን ፍሪ ምናምን ብሎ ያለኝን ሰው ታግ አድርጌዋለሁ። ሌሎቻችሁም ያው ታግ አድርጊኝ ያላችሁ እንደሚደርሳችሁ ተስፋ አደርጋለሁ። ይሄ ቪዲዮ እየገባችሁ ፎሎ ምናምን ማድረግ እንዳትረሱ። የሚገርም ታሪክ ከጣፋጭ ተራኪ ጋር ይቀርብላችኋል። ለማንኛውም ባይ ፎሎ ኮፒ ሊንክ አድርጉ እሺ።